ከእስልምና መውጣት ሳይፈልግ ومن غير أن يختار ديننا على دين الإسلام እንደዚህም ደግሞ ከያዘው እስልምና ውጭ ሌላ ሃይማኖትን ሌላ ዲንን መለወጥ ሳይፈልግ መቀየር ሳይፈልግ ከእስልምና ይልቅ ይሄኛው ዲን ይሻለኛል ብሎ ሌላን ሃይማኖት ሳይለውጥ ከእስልምና መውጣት ሳያስብ ነገር ግን ሙስሊም ነኝ ብለው እየገመቱ ሙስሊም ነኝ ብለው እያሰቡ ከእስልምና የሚወጡ የሆኑ ሰዎች አሉ ብለው ልክ እንደነ ኢማሙ አጠበሪ እነዚህም ዓሊም ይናገራሉ። እነዚህ ትልልቅ የሰለፍ ዓሊሞች ግን አህሉ ተክፊር ሆነው እንዴት ሰው ከእስልምና መውጣት አስቦ ባላረገው የሆነ ነገር እንዴት ይወጣል ይባላል ብለን ሰለፎች ላይ እርምት ለመስጠት አንሞክርም መቼስ። ይልቁንስ ከነሱ ነው ትምህርት የምንወስደው። አሃ ስለዚህ አንድ ሰው በሚናገረው ድርጊት በንግግር በሚሰራው ስራ ከሸሪዓ ጋር የሚጋጭና እስልምናን የሚያፈርስ ከሆነ እኔ ይሄን ነገር ስሰራው እስልምና እንዲፈርስ አስቤ አይደለም ማለቱ ሸርጥ አይደለም የሚለው ነገር ነው ትምህርት የምንወስድበት። እንደምሳሌ ወደ ሌሎች ዑለማዎች ስንመጣ ይሄንንም አሁን ሰዎች ጅህልናን ዑዝር ለማድረግ የሚሞክሩ የሆኑ አካላቶችና እስካላወቀ ድረስ ብለው ለሚሉ ለሆኑ ሰዎች ሁክሙን ማለት ነው ትምህርት እንዲወስዱበት ኢንሻአላህ الإمام العلامة زين الدين محمد بن أبي بكر بن عبد القادر الرازي الحنفي ب666 ወይም ከ666 በኋላ የሞቱት ማለት ነው الهداية في أصول الدين የተባለ ኪታብ አላቸው የበድኡ الأمالي ሸርህ ነው። ሱብሃንአላህ ተመልከቱ እነዚህ ዓሊም ምን እንደሚሉ እነዚህ በ666 ወይም ከዚህ በኋላ የሞቱት ዓሊም እዚህ ኪታባቸው ላይ الهداية በተባለው ኪታባቸው ላይ ምን ይላሉ? إن ألفاظ الكفر ይላሉ የኩፍር ቃላቶች የሰውየውን እስልምና አፍራሽ የሆኑ እስልምናውን የሚያበላሹ የሆኑ ቃላቶች የኩፍር ቃላቶች لا تخلو من ألسنة العوام ከጃሂል ከተራው ማህበረሰብ ማለት ከብዙ በጣም በርካታ ከሆኑት ዲናዊ ዕውቀት በበቂ ሁኔታ ያልተገነዘቡ ወይም ያልተማሩ የሆኑ ሰዎች አንደበት ላይ እነሱ መላስ ላይ ከመሆን አይወገድም ይላሉ። ምን ማለት ነው ይሄ ማለት? አልፋዙል ኩፍር ብዙ የኩፍር ቃላቶች لا تخلو من ألسنة العوام ማለት ከጃሂል አንደበት ላይ አትወገድም ማለት ምን ማለት ነው? እነዚህ ሰዎች አሁን እነዚህ ትልልቅ ዑለማዎች አልፋዙል ኩፍር የኩፍር ቃላቶች ከዓዋም ሊሳን ከነሱ አንደበት አይወገድም ማለት ዓዋሙን በጠቅላላ ማክፈር ነው አይደለም። እውነታው ብዙ ያልተማሩ የሆኑ አካላቶች ባለመማራቸው ባለማወቃቸው ምክንያት እስልምናቸውን የሚንድ የሆኑ ነገራቶች ውስጥ ይገባሉ። ረሱልም ተናግረዋል አክሰሩ ኸጣያ ኢብኒ አደም ሚን ሊሳኒ አብዛኛው የሰው ልጅ ስህተት ከምላሱ ነው ብለዋል። አብዛኛው የሰው ልጅ ስህተት ከምላሱ ነው። በጣም በርካታ የሆኑ ጁሃላዎች ያልተማሩ ሰዎች ደግሞ በአንደበታቸው ኢማናቸውን የሚያፈርስ የሆኑ ነገራቶች ይከሰትባቸዋል። እነዚህ ዓሊም እውነታውን በዚህ መልኩ ያስቀመጡት ለምንድነው? ሰዎች ትምህርት እንዲወስዱበት ጅህልና ዑዝር እንዳልሆነ በያን ለማድረግ ነው። ለዚያ ነው الإمام عبد الغني بن إسماعيل النابلسي الفتح الرباني والفيض الرحماني በተባለ ኪታባቸው ላይ ለሰዎች ክህደትን ለሰዎች ኩፍርን በያን ማድረግ አስፈላጊነቱን በሚገልጹበት ሰዓት ኢዕለም ይላሉ ወቅ أن بيان الكفر لأهل الإيمان ለኢማን ባለቤቶች ክህደት የሆኑ ነገራቶችን ኩፍርን በያን ማድረግ ማብራራት من أهم المهمات ከሚያስፈልጉ ሁሉ እጅግ በጣም አስፈላጊ ሆኖ ነገር ነው። ለምንድን فإن من لم يعرف الكفر ኩፍርን ያላወቀ ሰው ከእስልምና የሚያወጡ የሆኑ ነገራቶችን ያልተማረ ያላወቀ ሰው لم يعرف الإيمان ኢማንን ያወቀ አይሆንም አሉ። ለምን بين الكفر والإيمان ይለያል ሆነማ كما أن من لم يعرف الليل لم يعرف النهار ለይል የሚባለውን ያላወቀ ደግሞ ቀንን እንደማያውቀው ሁሉ በለይልና በቀን መካከል ያለው ልዩነት የሚያውቀው ለይልና ቀንን ያወቀ ነው። ስለዚህ እነዚህ ዑለማዎች
አህሉ ተክፊር ሳይሆን መባል ያለባቸው ሰዎችን ከኩፍር ለማዳን ያሰቡ የተጨነቁ ሰዎችን ከኩፍር ለማዳን ተጨንቀው ተጠበው የተናገሩ ታላላቅ የእስልምና ምሁሮች ናቸው። እስኪ እንሂድ ወደ ሌላ እንደነ الإمام عبد الله بن حسين بن طاهر ያሉት እነዚህ የሐድረሞት ታላቅ ዓሊም ነበሩ። سلم التوفيق إلى محبة الله على التحقيق የተባለ ኪታባቸው ላይ በጊዜያቸው የነበረውን ሰዎች ከኩፍር መጠንቀቅ እንዳለባቸው ለማስረዳት በጊዜያቸው ላይ የነበረውን ወይም በጊዜያቸው ላይ ያለውን ሁኔታ ሲናገሩ ምን ይላሉ? እዚህ ኪታባቸው ላይ يجب على كل مسلم حفظ اسلامه ብለው ሙስሊም ሁሉ ላይ እስልምናውን መጠበቅ ግዴታ ነው። ወሰውነሁ عما يفسده ويبطله ويقطعه አሉና እስልምናን አፍራሽ እስልምናን ቆራጭ ከሆኑ ነገራቶች እስልምናን ጠብቅ እስልምናን መጠበቅ ግድ ይላል አሉና وهو الردة والعياذ بالله ይሄ ደግሞ እስልምናን አፍራሽ እስልምናን የሚያበላሽ የሆኑ ነገራቶች ምንድነው ከተባለ ሪዳ ነው አሉ። ከዛ በኋላ ምን አሉ? وقد كثر በርግጥ በዝቷል في هذا الزمان በዚህ ዘመን አሉ ጊዜያቸው ላይ ያለው በዚህ ዘመን በርግጥም በዝቷል አተሳሁሉ في الكلام ሰዎች በንግግር ላይ ተሳሁል ችልተኝነት በንግግር ላይ ዝንጉ መሆን ሰው በሚናገረው ንግግር ይሄ ከሸሪዓ በኩል ያስኬዳል አያስኬድም ሚለውን መመዘን በመተው ላይ ሰው እጅግ በጣም የተዘናጋበት ዘመን ነው ይላሉ። ይሄ እሳቸው ንግግር ማለት ነው። ታዲያ وقد كثر في هذا الزمان التساهل في الكلام አሉና حتى انه يخرج من بعضهم الفاظ تخرجهم عن الاسلام እንደውም ከአንዳንድ ሰዎች በንግግራቸው ትኩረት ያለ መስጠት በንግግራቸው ላይ ትኩረት ካለ ማድረግ የተነሳ ከአንዳንድ ሰዎች አንደበት እስኪወጣ ድረስ ደርሷል ነገሩ። ምን እስኪወጣ ድረስ? አልፋዙን تخرجهم عن الاسلام ከእስልምና የምታወጣቸው የሆኑ ቃላቶች ከአንደበታቸው እስኪወጣ ድረስ። የሚያጅበው የወጣው ከአንደበታቸው ከእስልምና የሚያወጣ የሆነ ነገር ነው። ولا يرون ذلك ذنبا فضلا عن كونه كفرا ነገር ግን ደግሞ እነሱ ያንን ንግግር ኩፍር መሆኑ ቀርቶ ወንጀል አድርገው አያዩትም ማለት። ስለዚህ እነዚህ ታላቅ ዓሊም የሐድረሞት ብዙ ጁሃላዎች ከአንደበታቸው ኩፍር የሚሆኑ ንግግሮችን እየተናገሩ ከእስልምና ሲወጡ ኩፍር መሆኑን አውቀው መሆኑ ቀርቶ አይደለም ወንጀል መሆኑን አያውቁም። ግን ደግሞ ወንጀል ነው ኩፍር ነው የሚለውን ነገር ባያውቁም የተናገሩት ንግግር ኩፍር እስከሆነ ድረስ ከእስልምና ያወጣቸው ይሆናል ማለት ነው። እዚህ ጋር ረገጥ አድርገን ወይም በዚህ ላይ በያን የተደረገ ወይም ይሄ እዚህ ውስጥ ለምን መግባት አስፈለገ ከተባለ ስለ ኩፍር የሆኑ መስአላዎችን ማብራራት ቢገባና ሰዎች ቢረዱት ኢንቃዙ الناس من الكفر እውነታው ይሄ ነው። ሰዎችን ከክህደት ማዳን ነው። ስንትና ስንት ሰዎች ናቸው የማይገቡ የሆኑ ቃላቶችን አላህ ዛሊም ነው እያሉ እንደኔ አላህ የበደለው የለም ጌታዬ እከሌን በድሎታል አላህስ ፍትሃዊ አይደለም አላህ ዓዲል አይደለም እያሉ ፈጣሪያቸውን እጅግ በጣም በሚሰቀጥጥ በሚዘገንን በሆነ ቃል እየተናገሩ ሰዎች ግን ብዙዎች እንደምናያቸው እዚህ ነገር ላይ ችላ ብለው ቦታ ሳይሰጡት ይታያል። እንደነ الإمام محمد الغزي ንግግራቸውን ከተመለከተው ቱህፈቱል አዓሊ የተባለ ሐሺያ አላቸው። ضوء المعالي የተባለውን የሙላ አሊ አልቃሪን ሸርህ እሳቸው ሐሺያ አድርገውበት ነውና እዚህ ሐሺያቸው ላይ ቱህፈቱል አዓሊ ላይ እነዚህ ዓሊ ምን ይላሉ? وورد في بعض الأخبار ይላሉ። ተመልከቱ በከፊል አخبارዎች ላይ ተዘግቧል መጥቷል ይላሉ። ምንድነው የመጣው? أن الجهل ተመልከቱ سبحان الله في بعض الأخبار የመጣው ምንድነው አሉ? أن الجهل ይሄ አለማወቅ የሚባል ነገር
ጅህልና የሚባል ነገር በዲኑ ላይ እውቀት የሌለው የሆነ ሰው ይሄ ጅህልና የሚባለው ነገር ምንድነው አሉ አቅረቡ ኢለል ኩፍሪ ሚን በያድ العين الى سواده ጅህልና የሚባለው ነገር ለኩፍር ይሄ አለማወቅ የሚባል ነገር ለክህደት እጅግ በጣም የቀረበ የሆነ ነው ቅርበቱን ሲገልጹ ምንድናሉት ልክ አይኑ ላይ ያለው የአይኑ ንጣት የአይኑ ነጭነቱ አይኑ ላይ ያለው ንጣት ወደ ጥቁረቱ አይኑ ላይ ነጭ አለ ጥቁር አለ እንደምናውቀው አንድ ሰው አይኑ ላይ ያለው ንጣት ወደ ጥቁረቱ ካለው ቅርበት የበለጠ ጅህልና ወደ ክህደት የቀረበ ነው አሉ ሱብሃንአላህ ሰዎች بسبب الجهل በጅህልና ምክንያት ስንት አይነት ነገር ውስጥ እንደሚገቡ ሰዎች ባለማወቅ ምክንያት አኺራቸውን የሚያጠፋባቸው ነገራቶች ውስጥ ለመግባታቸው ይሄን ብቻ መረዳት በቂ ነው እና الامام السيد البكري الدمياطي اعانه الطالبين የተባለው ኪታባቸው ላይ على حل الفاظ فتح المعين ማለት ነው እነዚህም ዓሊም ከትልልቅ ዑለማዎች ናቸው ምን ይላሉ ሱብሃንአላህ ተመልከቱ ሚሉትን ወዕለም አሉ አዋቅ ይላሉ انه يجري ይከሰታል አሉ على السنه العامه ተራብ ሆኑ ሰዎች ባልተማሩ በጃሂሎቹ አንደበት ላይ ይከሰታል ጁምለቱን من انواع الكفر ከኩፍር አይነቶች ክህደት የሆኑ ቃላቶች እስልምናን አፍራሽ የሆኑ ቃላቶች አልተማሩ ወይም ዲኑ ላይ ጥሩ ግንዛቤ የሌለው የሆኑ ሰዎች አንደበት ላይ ይከሰታል من غير ان يعلموا انها كذلك እነሱ ግን ያቺ ነገር እንዳሏት ያቺ ነገር በሚናገሯት ሰዓት ከእስልምና የምታወጣቸው መሆኑን ሳያውቁ አሉ ከዛ ምን እንዳሉ ተመልከቱ فيجب على اهل العلم እውቀት አለን ብለው ባሉ በእውቀት ባለቤቶች ላይ እውቀት ባላቸው ሰዎች ላይ ግዴታ ነው አይዩበይኑ ለሁም ذلك ይህን ነገር ግልጽ ሊያረጉላቸው ሊያብራሩላቸው لعلهم